ሁሉን የሚበላ ጅብ መጣብህ ተብሎ ነው የሚበላ የከተማ ልጅ። ወይ ጉድ! እንዲያው የዋህ ነው እኮ ነው የከተማ ሰው ደጉ። አልበላም ማለት ቶው ችግር የለም ይበላል። እኔ አልፈልግም ፓስታ አልበላም እኔ እንትን ነው የምበላው። ጌትዬ ጠዋት ቆሎ ለምኖ ይበላል። ለምረት የሚለመነው እሱ ልጅ በራብ አይሞትም። የከተማ ሰው ጅል ነው። ዝም ብሎ ማብላት ወዲያው በ10 ዓመቱ ምሰሶ ያህላል። ያለ ጊዜው ያድጋል። ተነግሮ የማይሰማ እና እናቶቻችን ልጆቻቸው ሲበሉ ትክ ብለው ያሉ ጉርስ ያደርጋቸው እነሱ የበሉ ያህል ይሰማ። እኔ ስሜቱ ሁሉ የሚሰማቸው ነው የሚመስለኝ ሲጎርስ። እንኳንስ እናታችን ወላጅ እናታችን እኮ ጎረቤት ቀትር ውለን ወይ በፀሐይ መቶን ሲገባ የጎረቤት እናቶች እርጎ ይሰጡናል። ገጠም አድርገን ስንበላ ወይም ግድ ጉርስ ልጄን ርቦት የሚሉ በደንብ መብላታችን ለራሳቸው ይሰማቸዋል። ከዚያስ ልጅ እንዲከፋበት አይፈልጉም። አይደለም እንዴ? ጠዋት ልጁ ወጥቶ ሲሄድ እንዲያው እናቶች የሚቀቡት ቅቤ ባይኖራቸው እጃቸውን ውሃ ይነክሩና ብስ አመዱን እንዳይከፋበት ነው። ቡላ ሆኖ እንዳይወጣ እንዲያምርበት ይፈልጋሉ። እግዚአብሔር እኮ እንደዚያ ነው ማለት ምሳሌ ነው እንጂ አይመጥነው። አሁን እግዚአብሔር አብርሃም ሲበላ ለማየት አልወረደም። ይሁን እንደዚህ እኮ እና እግዚአብሔር ሊበላ ነው እያጣበቀ ጉርስ ስለያረ አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ እኮ ታምር ነገር ነው። ድንቅ ነገር እኮ ነው። እግዚአብሔር አብርሃምን ለማብላት እየበላ እየመሰለ አብርሃም እግዚአብሔር በላ እንዲበላ አብርሃም 3 ቀን ስለራበው የአብርሃም ራብ ለእግዚአብሔር ይገደዋል። አብርሃም አይ እንግዲህ በዝናብ አብቅዬ በፀሐይ ስዬ ሰጥቻለሁ በበላ ብላ ሲርቦ ይበላዋል ተቆጫሉ ነው ወይስ ደግሞ እስቲ ይዩት ማምላክን አንድ መልአክ ልኮ ወይ ሚካኤል ወይ ገብርኤል አብርሃም ብላ አይዞ ብላ ብለዋል እግዚአብሔር ብሎ መልአክ ይችላል? ራሱ ወርዶ አብርሃምን እግዚአብሔር እራት አበላው። ይሄ የእግዚአብሔር ቸርነት ነው። እግዚአብሔር እናት ለልጆቿ እንደምትጥቅር ቁልፉን አሁን የታችኛውን ቁልፍ የሸሚዙን ወደ ላይ አድርጎ ቢቆልፈው ቶሎ ብላ የምታየው ማናት? እናቱ ናት። በልበልበል ይሄን ቁልፉን ወደዚያ አውርደው ቆልፈው የምትለው እግዚአብሔር እንደዚያ ሲያደርግ አልሰማችሁትም? እስቲ ኦሪት ዘጸአትና ዘዳግም ላይ ሂዱና ይዩት። የአሮንን የደረቱን ቁልፍ እዚህ ላይ ትከልለት፣ እጅየው ላይ እንደዚህ ያርግለት፣ በደረቱ በኩል እንደዚህ ያለ ማንጠልጠያ ይኑረው። ሴቴ ቁልፉን ወይ ግሩም ለአሮን ለልብሱ ጌጥ አበጅለት፣ ወርቅ ጥለፍበት፣ እንቁ አንጠልጥልበት። አዎ አባ ጊዮርጊስ ሲናገር ወአሮን ሊቀ ካህናት ከመኮከበ ሰማይ ስርግው በማይከል ይሆሙ መጽሐፈ እንጀራ ስብሐት ላይ ሲናገር አሮን እንደተሸለመ ኮከብ በእስራኤል መካከል ሆኖ ሲታይ ብርሃንን ለብሶ እንደሚታይ ኮከብ ያበራ ነበር ይለዋል። ያንን የሚያስጌጥ አሁን የደረት ቁልፍ ይሄ እኮ ቀልድ ነው የሚመስል ጎበዝ። የደረት ቁልፍ ትርከድለት፣ እጅ ያርግለት። እግዚአብሔር እንደዚህ እያደረገ ልብስ ሲያሰፋ ቁሞ አይገርማችሁም? ጥለት አርግበት ልብሱ ላይ እያለ እግዚአብሔር እንዲያምርብንም ይፈልጋል። እንዲያምርብንም ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምርብንን የሚያውቅ እግዚአብሔር ነው። የማያምርብንን እምቢ እያደረግን ካስቸገርንሳ እናት አዲስ ልብስ ለብሳ በልጄ ዛሬ ከነገሌ ሰርግ ልንሄድ ነው ይህን አዲስ ልብስ ልበስ ብላ ታለብሰዋለች። ሄዶ ሳት ጭቃውን ጥፍ በቁንጥጫ ርር ታደርገዋለች። ጠልታው እኮ አይደለም ምን እንዳይል ነው እንዲያምርበት ብላ ነው። እንዲያምርበት ብላ ትቆነጥጠዋለች። እግዚአብሔርም የማያምርበትን ጭቃ እያቦካን እምቢ ያልነው በቁንጥጫ ርር ያደርጋል። ቁንጥጫው በሽታ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል። እግዚአብሔርም ይቆነጥጣል። ለምን? ለልጆቹ ጌጥ ያስባልና እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔር ምንድን ነው? በሉ እግዚአብሔር መልካም ነው በሉ ምን ስለሚልልን? ስለሚያስብልን፣ በእውነት ማለት ነው ስለሚያስብልን።
እሱ አይገርማችሁም? እሱን ማሰብ አቁመን ጭምር እኮ ነው የሚያስብልን። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልናል። እንዲህ የሚያደርግ እግዚአብሔር ነው። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል ማለት ነው። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ይሁን እኔ ምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር ነው። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወድሁን ውደድ አይደለም፣ እማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። ስለዚህ እግዚአብሔር መልካም ነው በሉ እንጂ እግዚአብሔር መልካም ነው። ሄር እግዚአብሔር ደለይት የገስዋ እግዚአብሔር ምንድን ነው? ሌላው እግዚአብሔር የሚያስደንቀው ምሕረቱ ነው። ምሕረቱ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምሕረቱ እና ቸርነቱ፣ ይቅር ባይነቱ ይቅር ባይነቱ እጅግ የሚያስገርም ነው። ምሕረቱ የሚገርመው ምንድን ነው? ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍን። ከዛ መልሶሳ ደግሞ መጀመሪያ አይነት የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁን እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማረ። ይሄ ምሕረቱ ነው። ይህን ሁሉ አድርጎ ደግሞ ስንበድልሳ ይህን ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምሕረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሀሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት እስራኤልን ላጠፋቸው ነው። ኧረ ተው እንጂ። ማነው እንደዚያ የሚለው? ሙሴ። በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን እግዚአብሔር ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም አለው። እንደገና ሳት እነሱ ከምታጠፋን እኔን አጥፋኝ አለው። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኝ አለው። በል እንደዚያማ ከሆነ ውረድና ምከራቸው አለው። እንዲህ ይገርማል። እግዚአብሔር ይሄ እንደሚገለግል እኔ ድሮዋን ተውት በሉ። ይኸው እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ይዞት ነው እንዳያጠፋቸው? ሙሴን አማክሮን የሚያጠፋ እግዚአብሔር ሙሴ እግዚአብሔርን እጁን ሊይዘው ነው። ይኸው ምሕረት ለመስጠት የሚለምን አምላክ። ይህ ማለት ምን ማለት ነው? እባክህን አምጣና አስታርቀኝ እንደማለት እኮ። አምጣና አስታርቀኝ። አሁን እኛ ገሌን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆን። እኔ እንዴት አድርጌ ነው እሱን የምለው? የበደለ እሱ በቤት ክብሩን ወጋ። እንዲሁ ወገኞች እኮ ነን ማምላክ። እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እንዲሁ እኛንማ እንዲሁ ምን ይሻላል? እንዲሁ ኩራታችን እንዲሁ እኮ እንዲሁ የድፍድፍ ኩራቱ አሉ ውሃ እስኪገባው ነው። ታውቃላችሁ? ድፍድፍ ጎብ ብሎ ይቀመጣል ጋኑ።
ብሎ ምን እስከሚጨመርበት ነው? ውሃ ነው። እንዲሁ የድፍድፍ ኩራት የምንኮረኩ እኔ አልታረቅም እንዴት ብሎ እኔ እኮ አንተ ታውቃለህ፣ አባቴ ቀኛዝማች ገሌ፣ እናቴ ወይዘሮ እመቤት ምናምት፣ በአባቴ የቄሰር ባጎቴ የሰጢት ዘር፣ አንተ ግን ሌባ ነህ። ይነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ፣ ህቤቴ እኮ ያልበላ የለ ብለው እንዲሁ ምንት ብከ ዘይነ ሳይከም ካልእከ ከሌላ ያላገኘው ምን አለ? ሁሉን ተቀብሎ ነው ሰው የሚኮራ። አልቦ ዘያስተአብይ የሚያኮራ ምንም የለም። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርማል። ኧረ ተው እንታረቅ። እውነቴን ነው። ይህ ኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ አታውቁም? እንዲሁ እነ ውሃ እነ እሳት እነ ነፋስ እኮ ነው ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቅ። ኢሳይያስ ላይ መጣና ደግሞ ይላል ኑ እንዋቀስ ይቤ እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል ይላል አይልም። እውነትህን ነው። ይሄ ሕፃን ልጅ አይልም አለ። እውነቱን ወንድ ነው ሴት? ሴት ናት። ስንት ዓመትሽ ነው? 5። ጎበዝ ያሳድግሽ። ማን ነው ስምሽ? ማህደር። እግዚአብሔር አድሮብሻል በእውነቱ አይልም አለች። እውነቱን እኮ ነው እንዴ! ይህ እኮ የማይመጥን ነገር ነው። ሰምታችኋል? አሁን አንድ ገበያ ላይ ሄደ ዶሮ ሰርቀ የሮጥክ ቤት ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል። ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ እንዲሆን የእውነቴን እኮ ነው የምነግራቸው። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል እልፍ በየማኑ እልፍ በጸጋሙ ያሉ መላእክት እንደ ሻሽ የሚነጠፉልህ ጌታ መጥቶ ኑ እንዋቀስ ሲል ይመጥናል? አይመጥንም። ስለዚህ እግዚአብሔር መልካም ነው በሉ። የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው። ይህ ምሕረቱ ነው። ለማንም ደግሞ ምሕረት ያደርጋል። ለሙሴ ጸሊም ምሕረት አድርጓል። ለማርያም ግብፃዊት ምሕረት አድርጓል። 3 ጊዜ ለቃደው ለጴጥሮስ ምሕረት አድርጓል። ለሁሉም ምሕረት አድርጓል። ያ እግዚአብሔር ያልማረው ሰው የለም። አሮንን ምሮታል፣ ሙሴን ምሮታል፣ ዳዊትን ምሮታል፣ በበደሉበት ሁሉ ሰሎሞንን ምሮታል። እግዚአብሔር ያልማረው ሰው የለም። እና ደግሞ ሁል ጊዜ ነው የሚምር። ቅዱስ ያሬድ መሐሪ ወትረ ነው የሚለው። መቼ መቼ የሚምር ነው? ሁል ጊዜ ነው የሚምረው። እግዚአብሔር ሁል ጊዜ ይምራል። ሰው አሁንማ እኮ ይሄ ሰውዬ ወደ 7 ጊዜ አሁንም ከቻልኩት ነው የሚል። እግዚአብሔር ግን ሁል ጊዜ ይምራል። ሁል ጊዜ ስለሚምር ደግሞ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ቸር ማን ነው? የለም ያለው ለዚህ ነው። እንደ እግዚአብሔር ያለ ቸር ፈጽሞ አይገኝም። ቸርነቱ ፍጹም ነው፣ አይደፈርስም። የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን አያክልም። እግዚአብሔር ይቅርታው የዓለምን ኃጢአት ሁሉ የሚከድን ነው። እግዚአብሔር መልካም ነው በሉ። ምን አላችሁኝ? የእግዚአብሔር መልካምነቱ ሌላው ምንድን ነው? ትዕግስቱ። አንድ ነገር ከዚህ በኋላ ጨምሬ ይበቃኛል። እግዚአብሔር ትዕግስቱ የሚገርም ነው። ትዕግስቱ በጣም የሚያስደንቅ ነው። ትዕግስቱ አንደኛው ሁሉን እያየ ዝም የሚለው ይሄ በጣም ነው የሚገርም። እንኳን ያወቁትን ነውር የገመቱትን ነውር ያወራሉ ሰዎች። እግዚአብሔር ግን እያየ ዝም። የሚገርም ነው። እንደዚህ ያለ አዲያ እስቲ እግዚአብሔር መልካም ነው በሉ በደንብ አድርጋችሁ። እንደሱ አድርጎ የሚችለን የት ይገኛል? በእውነት ማንም አያስችለውም። ቶ ብሎ ነው የሚያወሩ።
አሁን እስኪ በየእንትኑ ስሟቸው ሰዎች ምንድን ነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ እለቀዋለሁ እረፍ ነው የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ነው የሚለው። ሴትዮ ሰው እኮ አላስችለው ነግሬያቸዋለሁ አይደል? ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችውን በጣም የሚገርመኝ፣ ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚኮሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ። ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትበድይ ብሏታል። አላስችላት ብሎ አለች አሉ። በዚህ አለ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት። እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበውን ቆያ ነገር ነገራችሁ። ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራሉ? በልባቸው እኮ ነው። አብረው ራት እየበሉ ይድፋት ልትለው ትችላለች። በምን ነው እንደዛ የምትለው? በህሊናው እግዚአብሔር አሁን ቆርጦ ቢጥልሽ ይላል ሰው መሳይ ሊላት ይችላል። በልቡ ይላል። በሰላም መኖር እኮ የቻለው ሰው የሰውን ልብ ባለማወቁ ነው። አሁን አውቆ ላይኑ ማየት የማይፈልገውን ሰውዬ ናፍቀኸኝ እንዲሁ ሰሞኑን ሳስብ ነበር። ውሸቱን ቦግ አድርጎ ውሸቱን ማለት ቦግ አድርጎ ነው ሰው እንደዛ የሚለው። አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደርግ ሰው ይኖራል ነው። ሰው እርግጠኛውን እንመግራችሁ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው፣ ብዙ ቀን የጠላው፣ ብዙ ቀን የተጸየፈው ብዙ ነገር አለ። እማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ፣ የሚያሳብድ፣ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት ነው። እንዲህ አድርጎ ስላለ ምን ወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው ብሎ እንደዚህ አድርጎ ስለሚችለን ነው። እያየ ዝም ስለሚ እያወቀ ዝም። አሁን ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚያን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። እዩት እስቲ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመቱ ማነው የመታ ፊትን እስኪ ንገረን ይሉታል። ዝም ይህን ሁሉ ዝም ይላል። ትዕግስቱ ይገርጥ። እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት ምን ዝም። እንደዚህ ያለ ትዕግስት ያለው እግዚአብሔር ምናልባት ምራቅን ትፍ ማለት እንዳይመስላችሁ። እኔና እናንተ የተፋ ነው ብዙ ምራቅ አለ ክርስቶስ ፊት ላይ። ያን ሁሉ አድርገን ዝም። ከቃሉ ጋር ናችሁ እና ስለቻለን ስለታገሰን እግዚአብሔር ምንድን ነው? ምን አላችሁኝ? መልካም ነው። ሌላው ሁለት ነው የቀረኝ። ብዙ ነገር መናገር ይቻላል ስለ እግዚአብሔር መልካምነት። እንግዲህ ወጡን ነግሬያቸዋለሁ። እዚህ በኋላ መጽሐፍ ቅዱስን በደንብ አንብቡ። መጽሐፍ ቅዱስ ስታነቡ እግዚአብሔርን ፍለጋ ነው መሮጥ ያለብን። መጽሐፍ ቅዱስ እግዚአብሔርን የምንፈልግበት ሜዳ ነው እንጂ እውቀት የምንሸመድድበት የእውቀት ክምችት አይደለም። እግዚአብሔርን ነው የምንፈልገው። መጽሐፉ ውስጥ ራሱ መጽሐፍቱን አንብበን ከእግዚአብሔር ለመድረስ ነው። እግዚአብሔርን ደግሞ ማግኘት የምንፈልገው ወደ እነዚህ መልካምነቶቹ መረዳት ስንሄድ ነው። ደስም ይለን ሕይወታችን ሐዘን የጠፋበት የሚሆንም ይሄ ትዝ ሲለን ነው። ይህን ስናውቅ ነው። ካልሆነ ሁልጊዜ አማራሪዎች ነው የምንሆነው።
ሁልጊዜ የጎደለንን እየቆጠርን ከ20 ዓመት የጎደለንን ሁሉ እየቆጠርን በቃ ጭንቅላታችን ስናደመው ነው የምንለው። የእግዚአብሔርን ይህን ስናስብ ግን ደስታ ይሞላናል። እግዚአብሔር ለጠላቶቹ መልካም ነው። እግዚአብሔር ለጠላቶቹ መልካም ነው። ከዚህ ውስጥ የምትጠቅሱት አንዱ ማን ነው? ለማን ነው? ለይሁዳ ያደረገው መልካምነት ነው። ለይሁዳ ያደረገው መልካምነት ነው። አንደኛ ይሁዳ ከጌታ ጋር ሲኖር ምንድን ነበር? ሌባ ነው፣ ይሰርቃል። ከጌታ ጋር ሆኖ ሁልጊዜ ከሙዳይ ምጽዋት እያወጣ ይሰርቃል። ሌባ ነበር ብሏል ዮሐንስ ወንጌላዊ። ዮሐንስ ወንጌል ምዕራፍ 12 ላይ ሌባ ነው ብሎታል። ስለዚህ ሁልጊዜ እየሰረቀው እያወቀ ዝም ይለው ነበር። አላባረረውም። አንድ ሌባ ብሎ አላዋረደውም። ከጓደኞቹ ማለት ሐዋርያ ተብሎ ደቀ መዝሙር ብሎ እኩል ነው የሚቆጥረው። ስለማያውቀው አይደለም፣ ስለታገሰው መልካም ስለሚያደርግለት። ከዚያሳ ሊሸጠው ወስኖ ጨርሷል። ከመካከላቸው አንድ ሰው ይሸጠኛል፣ እኔ ነኝ ሲሉ እሱም ይሁዳም አብሮ እኔ ነኝ አለ። አንተ አልክ አለው። አላዋረደው። ሌባ አላውቅ መስሎ ነው። አሁን ወጥተህ ልትሸጠኝ አይደለም አላለም። አላዋረደውም፣ ዝም። ሶስተኛስ ደግሞ አይሁድን ይዞ መጥቶ ደግሞ እና ተከተልኝ እያለ በበረከት ያስከተለውን እነዚያን የጌታን ጉንጮች ሂዶ ሳማቸው። ደግሞ መምህር ደህና ነህ አለው። ወዳጄ የሰውን ልጅ በመሳም አሳልፈህ ልትሰጠው ትወዳለህ አለው። ሌላ ምንም አላለው። ርቱዕ ሃይማኖት የሚባል ሊቅ ምን ይላል? ሰው ሆይ የዚያን ጊዜ አንተ ጌታን ሆነ ቢሆን ጠላትህን ምን ታደርጉ ነበር? እኔ ግን ሌላ ጉልበት ባይኖር በጥርስህ እንኳን የምትነክሰው ይመስለኛል ይላል። እንዴት ታደርግ ነበር? እንደዚያ የሚል ሰው የልቡን ሰርቶ መጥቶ ሲስምህ አንተ ምን ታደርገው ነበር? ቢያንስ ትነክሰው ነበር ይላል። አወኩብህ እንኳን ሳይል ለይሁዳ ይህን ያህል መልካም አድርጎለታል። ንስሐ እንዲገባ ጠርቶታል። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንብ ነው። ኩኑ እንከ መሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ወያዘንም ዝናመ ላይለ ጻድቃን ወኃጥአን ላይለ ሄራን ወእኩያን። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና እናንተም ርኅሩኆች ሁኑ፣ ጠላቶቻችሁን ውደዱ፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ሲናገር። ስለዚህ ለክፎችም ለደጎችም ፀሐይን ያወጣል ያለው ምሕረቱን ነው። ዝናም ያለው ቸርነቱን ነው። በምስጢር ሥጋው ደሙ ብለውታል ሊቃውንቱ። ለሁሉ ሥጋውን ደሙ ሰጥቷል። ሥጋውን ደሙን የሰጠው ለሰነፍ ነው። ለሰነፉ ሁሉ ለጠላት ሁሉ ሰጥቶታል። ከጎኑ በፈሰሰው ደም አይደል ሌንጊዮን የተባለውን የዕውሩን ዓይን ያበራለት። የወጋውን እጅ ዓይን በፈሰሰ ደሙ ይፈውሳል። ይሄ ለጠላቶቹ የሚያደርገው መልካምነቱ ነው። እግዚአብሔር እንኳን ለእኛ ለልጆቹ ለጠላቶቹ ምንድን ነው በሉ እንጂ እግዚአብሔር ለጠላቶቹ መልካም ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር በጣም የሚገርመው ትሁት አምላክ ነው። እንደምታውቁት ለምንድን ነው እንደዚህ ያመላችሁ ይመስላችሁ? ለምን ይመስላችኋል? ለምሳሌ አንድ ሰው የአንድ ደብር አለቃ አለ። ስሙ መላከ ሰላም ቢሆን እና ደግሞ አንዱ ቄስ ብድግ ብሎ እኔም መላከ ሰላም እባላለሁ ቢል በዚያ ደብር ስም ማህተም ቢያስቀርጽ
ይናደዳል አይናደድም? ንገሩ እንጂ። አቤት ይናደዳል። በእኔ ስም ነው እንጂ በአንተ ስም ምን ማለት የለበትም። አቤት አዎ መጠራት የለበትም። ወንጌል የማን ሕግ ነው? አቤት የመጀመሪያው ወንጌል የማን ወንጌል ነው የሚባለው? የማቴዎስ ወንጌል ነው የሚባለው። ግን የማን ሕግ ነው? ይሄ እኮ የክርስቶስ ልግስና ነው። ማን የእግዚአብሔርን ሕግ በሰው ሕግ እንዲጠራ? ማቴዎስ ወንጌል ምዕራፍ 19 ላይ ምንድን ነው ያለው? እንዴ መፋታት ይፈቀዳል አሉት። አይፈቀድም። ታዲያ ካልተፈቀደ ሙሴ ሚስቲቱ ክፉ ከሰራች ክፋቷን አንብቦ ይፍታት ለምን አለ? የምትፈታበትን ኃጢአቷን አንብቦ ይፍታት ለምን አለ? ሙሴስ እንደዚህ ያላችሁ ስለ ልባችሁ ምንድን ነው አለ። ግን ያን ሕግ የሰራው ሙሴ ነው እግዚአብሔር ነው? እና ሙሴ ያላችሁ ለምንድን የሚለው የእግዚአብሔርን ሕግ የማን ሕግ ብሎ እየጠራው ነው? የሙሴ ሕግ ብሎ ጠራው። ይሄ ምንድን ነው? በእኔ ስም ተጠራችሁበት፣ ይሄ የእኔ ስም ነው፣ ስም ለይተህ ጥራ አይልም። ከቃሉ ጋር ናችሁ? ያው የማቴዎስ ወንጌል፣ የማርቆስ ወንጌል፣ የክርስቶስ ወንጌል ነው እኮ ወንጌሉ የእግዚአብሔር ወንጌል ነው። ግን የማቴዎስ ወንጌል ተብሎ ሲጠሩበት እሱ ምንም ለጋስ ምንም ስሜን የምንጠጋጠጋ ነው አይልም። ክርስቲያን ማለት እኮ ክርስቶስ የሚለውን ስም የተጠጋ ነው። በዚህም ደስተኛ ነው እግዚአብሔር እና ትሁት ነው። ይሄ የኔ ነው እንደምን እንደዚህ ያደርጋችሁ እንደዚህ ያደርጋችሁ አይደለም። ይገርመኛል። እኔም ቅዱስ ዮሐንስ ወንጌል ላይ እንደምታነቡት አሁን ለምሳሌ አንድ ሰው መጥቶ እናንተ የአንድ ዞን አስተዳዳሪ ብትሆኑና ዘበኛ እንኳን ደህና መጣ ቢላችሁ ምን ትላለን? አትናደዱም? ፍርድ ቤት ውስጥ ለፍርድ ቁማችሁ ምን መሰለ ፖሊስ ብትሉት ፍርድ ቤቱን የፍርድ ቤቱን ስርዓት ባለማክበር አውጣና ዝጋልኝ ፍርድ ቤቱን ፖሊስ ብሎ በመጥራት ይላል አይልም? ይላል እንጂ እንዴት ነው ይላል? እንዴት ነው የማይለው? ጳጳሱን ሄዳችሁ ቄሴ እንደምን ዋሉ ብትሉስ ልክ አይደለም። እሺ ምን የመሰለውን ያምሞ ጠምጥሞ የተቀመጠውን ቄስ ዲያቆናማ በሉት፣ ይናደዳል በስሙ ካልጠራችሁት። ጌታ እንደዚህ አይልም። ሰው ማዳን ነው የሚፈልገው። ኒቆዲሞስ ለምሳሌ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 3 ላይ መምህር ናምር ከመ እምኀበ እግዚአብሔር መጻእከ ዋልዎ ዘይገብር ግብረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን የሚሰራ የለም መምህር አለው። አንተ የምትሰራውን የሚሰራ የለም እግዚአብሔር ካደረበት ሰው በቀር አለ። መምህር ሆይ አለው። የመምህራንን ጌታ ማን? አንተ አስተካክለህ ጥራ። ምን ያልታረመ ነው? አየህ እኔ ጌታ ነኝ አላለም። እሱ አይደለም ያሳሰበው፣ ኒቆዲሙስን ማዳን ነው ያሳሰበው። ከዛ ምን አለው? ቶበል አንተው አለው አማን አማን ብለክ ዘይተወልደ ዳግመ ይርያ ያለ መንግስተ እግዚአብሔር። ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር አይገባም አለው። በውስጠ ውሳጤ ግን ነግሮታል። ከኔ በመንፈስ ቅዱስ ካልተወለድክ የኔ ጌትነት አይገባህም እያለው ነው። ወደ እግዚአብሔር መንግስት አዎ ጌትነቴን አታውቅም፣ ግን አልተወለድክም አለው። ከግላ ወሬት አልተላቀቅክም አለው። ኦሮ በስመ አብ። ሰው እንዴት ነው ደግሞ ዳግመኛ ሊወለድ የሚችል አለ። ደግሞ እንደዚያ ሲለው አንተ እዚህ ደግመህ ትጸነሳለህ አላልኩም፣ እንደዚያ አትጃጃል አላለውም። ምን ይላል? ደግመህ ትጸነሳለህ ብየዋለሁ። ይክል ነው ብሲም ድረ ልቀ በአው ገበያ ውስጥ ተከርሰሙ ይትወለድ ዳግመ። ሰው ካደገ በኋላ መልሶ ተጸንሶ ሊወለድ አለ ኒቆዲሞስ። እሱ ምን አለው? አንተ እንደሱ አይደለም እምልህ፣ ለምንድነው እንደዚህ የምታስበው አላለው። ዘይተወልደ ዳግመ እማይ ወመንፈስ ቅዱስ እየበውስጥ መንግስት እግዚአብሔር። ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ሰው ወደ እግዚአብሔር መንግስት አይገባም አለው። ቀስ አድርጎ ወደዚያ ነው የሚወስደው። ስለ ክብሩ አልተከራከርም። መጀመሪያ ማን እንደሚያነጋግርህ እወቅ አላለም። ዮሐንስ ወንጌል ሂዱና ያችን ምዕራፍ 4 ላይ ያችን ሴት ደግሞ ያዋት ምዕራፍ 4 ስትደርሱ ውሃ ስጭኝ
አልሰጥም። ለምን? አንተ አይሁዳዊ እኔ ሳምራዊ። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበረ። እንዴት? አይ ከዚህ ውሃ የሚጠጣ ሰው መልሶ ይጠማዋል የሚሰጠው። አንተ በእውነቱ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ። ይህ ስድብ ነው። ኧረ ድፍረት! ያዕቆብ እኔ የፈጠርኩት አንድ ተራ ሰው ነው። እኔ የዓለም ጌታ ነኝ። አንቺ ሴት ረፊ! እንደዚህ አላለም። አይ ከዚህ ውሃ የሚጠጣ ይጠማል። ያዕቆብን ተይው ምናምን መልሶ አልተከራከረም። እኔ ከምሰጠው የሚጠጣ ግን አይጠማም። ያን ውሃ ስጠኝ። አልሰጥም። ኋላ ሰጥሻለሁ። የለም ባልሽን ጥሪና ልስጥሽ። ጉዳዩ እግዚአብሔር ሰውን ማዳን ነው እንጂ ክብር ማስጠበቅ ላይ አይደለም የሚያተኩረው። እንደ ዳኞች በግርግርም በምንም አዋጅ አውጁ የሚል አይደለም። ሰው ፍለጋ ነው የመጣው። ሰውን ማዳን ስለሚፈልግ መልካሙ እረኛ ነኝ አይደል ያለ። መልካም እረኛ ይሏችኋል። በበጎቹ በረት የሚወለደው ነው። በከብቶች በረት የተወለደ እረኛ አይታችሁ ታውቃላችሁ? የለም። ከቤት ተወልዶ ከብቶችን የሚጠብቅ ነው የምናውቀው። መልካሙ እረኛ ግን በበጎቹ መሃል ተወለደ። እረኛ ማለት ይሄ ነው፣ ትሁት እረኛ። ስለዚህ እኮ ነው ምን አለ? አነ ውእቱ ኖላዊ ኄር፣ ቸር እረኛ መልካም እረኛ እኔ ነኝ አለ። መልካም እረኛስ የበጎቹን ቆዳቸውን ሽጬ ጸጉራቸውን ሸልቼ ልልበስ፣ ስጋቸውን አርጄ ልብላ አይልም። ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግዒሁ። መልካም እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል። ይሄ ነው መልካም እረኛችን። በመስዋዕት የተገለጠ እረኛ፣ ለበጎቹ የተሰዋ እረኛ። እሱ ብቻ አይደለም፣ ለበጎቹ ምግብ የሆናቸው እረኛ። እረኛ በግን ቢወዳት ቅጠል ያበላታል እንጂ ስጋውን አያበላትም። ውሃ ያጠጣታል እንጂ ደሙን አያጠጣትም። የገዛ ስጋውን የሚያበላ የገዛ ደሙን የሚያጠጣ እረኛ፣ መልካም እረኛ እርሱ ክርስቶስ ይባላል። ስለዚህ ብንጠፋ ፈልጎ፣ ብንራብ ስጋውን አብልቶ፣ ብንጠማ ደሙን አጠጥቶ የፈለገን መልካሙ እረኛችን ክርስቶስ ነው። ስለዚህ ነው እግዚአብሔር መልካም ነው የሚባለው። እስቲ እግዚአብሔር መልካም ነው በሉ። እንግዲህ ከዚህ በላይ ልግስና የለም። ቅዱስ ስጋውን ክቡር ደሙን ራሱን እስከ መስጠት የወደደን መልካሙ እረኛችን ክርስቶስ ነው። ምንም ቢመጣብን ምንም ቢያመጣብን እሱ ምንጊዜም መልካም ነው። መልካሙ እረኛችን መድኃኒታችን ኢየሱስ ክርስቶስ መልካሙን ሁሉ ሰጥቶናል። ስጦታውን ጨምሮ ያድለን። ያስተማረን አምላክ ክብር ምስጋናው ይግባው። እሱን ባሰብንበት ልቡናችን ክፉ ያሳስበን። እሱን በምናይበት ዓይናችን ክፉ ያሳየን። እሱን በሰማንበት ጆሮአችን ክፉ ያሰማን። መልካሙ እረኛችን ከመልካሙ ሀገር መርቶ ያድርሰን። ወስብሐት ለእግዚአብሔር። ይቆየን።